ቱሚ ታይም ሰላም አራስ ልጆች በተለይ 6 ወር በታች ያሉት በሆዳቸው በማድረግ እንዲተኙ ማለማመድ ቱሚ ታይም ይባላል። ብዙ ጥቅም ይሰጣቸዋል። በተለይ ቶሎ ዳዴ እንዲጀምሩ የራስ ቅላቸው ሼፕ ቅርጽ እንዳይበላሽ ረጅም ሰዓት በጀርባ ተኝቶ ስለሚያሳልፉ ራስ ቅላቸውን በጣም ሶፍት ስለሆነ ሼፑ ዲፎርምድ ይሆንባቸዋል። ስለዚህ አንዱ ይሄን ለመከላከል ቱሚ ታይም ማግኘት አለባቸው። እንዲሁም ደግሞ ቶሎ ዳዴ እንዲጀምሩ የሰውነት አካላቸው አንገታቸውን ቶሎ ችሎን አንገታቸውን ሰፖርት እንዲያደርጉ አካላዊ እድገታቸው እንዲፋጠን እንዲሁም ደግሞ ድርቀት ያላቸው ሆዳቸው ቁርጠትም ሲኖራቸው ልጆች ቱሚ ታይም ሲያገኙ ብዙ ጠቅማቸዋል። ይሄም የሚሆነው አብዛኛው ጊዜ ልጆች በእንቅልፍ የሚያሳልፉበት ጊዜ ሁሌም በጀርባቸው ሲተኙ ደህንነቱ ተጠበቀ ነው። ፍጹም የሚተኙበት እንቅልፍ ውስጥ ሆነው ቱሚ ታይም መስጠት የለብንም። የምናለማመድበት ጊዜ ልጆች ንቁ መሆን አለበት። ከእንቅልፍ የነቁ መሆን አለበት። እንቅልፍ ውስጥ ሆነው ቱሚ ታይም ማለማመድ ወደ ማስተኛት አያስፈልግም ስለሚጎዳቸው ማለት ነው። ድንገተኛ የህፃናቶች ሞት ስለሚያስከትል ማለት ነው። የሚጫወቱበት ንቁ የሆኑት ግን ከአንድ ወር በታች ያሉት መጀመሪያ አካባቢ ስንጀምርላቸው ትንሽ ዲስኮምፎርት ሊሆንባቸው ስለሚችል ትንሽ ደቂቃ ያደረገን በአራት ሰዓት ውስጥ 3 ጊዜ ቱሚ ታይም ቢያገኙ ትንሽ ደቂቃ 3 ደቂቃ ሊሆን ይችላል። እድሜያቸው እየለመዱ ሲሄዱ 3 ወር አካባቢ በ24 ሰዓት ውስጥ ያከፋፈልን ንቁ የሚሆኑበት ሰዓት ውስጥ በ24 ሰዓት 1 ሰዓት ቱሚ ታይም ቢያገኙ እነዚህ ጥቅም ያገኛሉ። ሲታለማምዱ ዲስኮምፎርት ከተሰማቸው የሚያለቅሱ ከሆነ ቀስ እያላችሁ ወዳውኑ ማቆም፣ ቀስ በቀስ ደግሞ እንደገና መሞከር። የራሳችሁን ቴክኒክ ተጠቅማችሁ ፍላት የሆነ ሰርፌስ የሚመቻቸው ሰርፌስ ላይ ቱሚ ታይም ለልጆች ጀምሩላቸው። አመሰግናለሁ።